ያልታጠበው እንባና የተሰበረው መስታወት በህይወታችን ውስጥ ትልቁ ስህተት ምንድነው ብላችሁ አስባችሁ ታውቃላችሁ? ገንዘብ ማጣት፣ ስራ ማጣት ወይስ ፈተና መውደቅ? አይደለም። በህይወት ውስጥ ትልቁ እና ፍጹሙ የማይመለሰው ስህተት ከልባቸው የሚወዱንን እና ለእኛ ሲሉ ሁሉንም ነገር የሚሰውሉንን ሰዎች ዋጋ ሳናውቅ ቀርተን ስናጣቸው ነው። ቁስል ይድናል፣ የታመመ ሰው ሊፈወስ ይችላል። ነገር ግን በአንደበታችን የምንወረውረው የአጥር ግንብ፣ በክህደት የምንሰብረው የሰው ልብ አንዴ ከተሰበረ በኋላ እንደ ቀድሞ ሊሆን አይችልም። ዛሬ የምነግራችሁ ታሪክ ስለ ስኬት ወይም ስለ ዝና አይደለም። ዛሬ የምነግራችሁ ታሪክ ሁላችንም በዕለት ተዕለት ህይወታችን ውስጥ የምንሰራው ነገር ግን ዋጋው ከባድ የሆነው የአንድ ቤተሰብ እውነተኛ የህይወት ሚስጥር ነው። ይህንን ታሪክ ሰምታችሁ ስትጨርሱ ዛሬውኑ ስልካችሁን አንስታችሁ ለአንድ ሰው ይቅርታ እንደምትሉ እርግጠኛ ነኝ። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዓመታት በፊት በከተማው ዳርቻ በሚገኝ አንድ ትልቅ ግቢ ውስጥ የሚኖሩ አሮን እና ማህሌት የተባሉ ባልና ሚስት ነበሩ። ማህሌት ለባሏ ለአሮን ያላት ፍቅርና ታማኝነት በአካባቢው ሁሉ የሚወራ ነበር። አሮን ጠዋት ወደ ስራ ሲሄድ መርቃ የምትሸኝ፣ ማታ ሲመለስ ደግሞ ደጃፍ ላይ ቆማ በፍቅር የምትቀበለው እሷ ነበረች። ለአሮን ምቾት ስትል የራሷን ፍላጎቶች ሁሉ ትረሳ ነበር። ነገር ግን ጊዜ ያለፈ ሲሄድ አሮን የማህሌት ፍቅር እንደ ግዴታ ማየት ጀመረ። በስራ ምክንያት የሚመጣበትን መታከት እና ንዴት እሷ ላይ መርጨት አመጣ። ማህሌት ደክሟት እንኳን ዛሬ ትንሽ አሞኛል ስትለው እሱ ግን ቀኑን ሙሉ እኮ ቤት ነው የምትውዩ፣ ምን ያደክምሻል እያለ ስሜቷን ያቆስለው ነበር። ማህሌት ለእሱ ስትል የምታደርገውን እያንዳንዱን መስዋዕትነት ማቅለል ጀመረ። የሰራችው ምግብ አይጣፍጥም፣ የለበሰችው ልብስ አያምርም፣ ንግግሯ ሁሉ አይማርክም እያለ በሰው ፊት ጭምር ያሳፍራት ነበር። ማህሌት ግን ምንም አትናገርም ነበር። ንዴቷንና እንባዋን ወደ ውስጥ እየዋጠች ነገ ይስተካከላል፣ ነገ ይረዳኛል እያለች በትዕግስት ትጠብቀው ነበር። ማታ ማታ አሮን ዞር ብሎ ሲተኛ፣ እሷ ግን በጨለማው ክፍል ውስጥ ድምጿ እንዳይሰማ አፏን በእጇ ይዛ በከባድ ስብራት ታለቅስ ነበር። ጨለማው ክፍል የእሷ ብቸኛ የሐዘን ማጋሪያ ሆነ። አንድ ቀን አሮን በጣም ተበሳጭቶ ወደ ቤት ተመለሰ። ማህሌት እንደ ልማዷ በፈገግታ ልትቀበለውና ቦርሳውን ልትቀበለው ስትሞክር እሱ ግን በኃይል ገፋት። አንቺን ማየት ሰልችቶኛል አላት። ማህሌት ክው ብላ ቀረች። አይኖቿ በእንባ ተሞሉ። ነገር ግን አሁንም በረጋ ድምፅ አሮን የሆንከው ነገር ካለ አዋራኝ፣ እኔ እኮ ሚስትህ ነኝ አለችው። አሮን ግን ንዴቱ ጭንቅላቱን ስላሳወረው በጠረጴዛው ላይ የነበረውን ማህሌት በብዙ ጥረት ያዘጋጀችውን የሸክላ የአበባ ማስቀመጫ አንስቶ መሬት ላይ ፈረከሰው። አንቺ ምንም አታውቂም፣ ከአንቺ ጋር መኖር ራሱ ለእኔ እስር ቤት ነው ብሎ ጮኸባት። ማህሌት መሬት ላይ የወደቀውን የተሰበረውን ሸክላ ተመለከተች። ከዚያም ቀና ብላ አሮንን አየችው። በዚያ ቅጽበት በአይኖቿ ውስጥ የነበረው የዓመታት ትዕግስት መስመር አልፎ ነበር። ድምጿ አልተንቀጠቀጠም፣ እንባዋም አልፈሰሰም ነበር። አሮን አለችው በጣም በረጋ ድምፅ፣ ይህ መሬት ላይ የወደቀው መስታወት ሰባብረኸዋል። አሁን ይቅርታ ብትለው ተመልሶ አንድ ይሆናል ብላ ጠየቀችው። አሮን በንዴት እየተነፈሰ አይሆንም አላት። ማህሌት ቀጠለች፣ የእኔም ልብ ልክ እንደዚህ ነው። ለዓመታት ሰብረው እኔ ግን መልሼ አጠብቀው ነበር። ዛሬ ግን ከአቅሜ በላይ ሆኗል። ይህንን ተናግራ ወደ መኝታ ክፍል ገባች።
አሮን ግን አሁንም ነገሩ አልገባውም ነበር። የሴት ነገር ብሎ ትቶተኛ። በማግስቱ ጠዋት አሮን ከአልጋው ሲነሳ ቤት ውስጥ ምንም ድምፅ አልነበረም። ሁልጊዜ የሚቀበለው የቡና ጠረን አልነበረም። ወደ ሳሎን ሲወጣ ቤቱ በሚያስገርም ሁኔታ ጸጥ ብሏል። ጠረጴዛው ላይ አንድ የታጠፈ ወረቀት ተቀምጧል። አሮን ወረቀቱን ከፍቶ ማንበብ ጀመረ። የማህሌት እጅ ጽሑፍ ነበር። አሮን፣ ላለፉት ዓመታት ባንተ ዘንድ ተወዳጅ ለመሆን ያንተን ቤት ለማሳመር ያልሆንኩት ነገር አልነበረም። ነገር ግን እኔ ወደ አንተ በቀረብኩ ቁጥር አንተ ትገፋኝ ነበር። ፍቅሬ እንደ እስር ቤት ከሆነብህ ዛሬ ነፃ አውጥቻለሁ። ካሁን በኋላ ፊትህ ላይ አልቆምም፣ ንግግሬም አይሰለችህም። እባክህ ራስህን ጠብቅ። አሮን ደንገጥ አለ። ወዲያውም ወደ ልብስ ማስቀመጫዋ ሮጠ። የማህሌት ልብሶች በሙሉ አልነበሩም። ስልክ ቢደውልላትም ዝግ ነው። ወደ ቤተሰቦቿ ቤት ደወለ። ነገር ግን እዚያ እንዳልመጣችና የት እንዳለች እንደማያውቁ ነገሩት። ቀናቱ ወደ ሳምንታት፣ ሳምንታቱ ወደ ወራት ተቀየሩ። ማህሌት ግን የውሃ ሽታ ሆና ቀረች። አሮን ብቻውን በዚያ ሰፊ ግቢ ውስጥ መኖር ጀመረ። ቤቱ የሚበላው መሰለው። በየቀኑ ማታ ከስራ ሲመለስ የሚቀበለው ሰው አልነበረም። ልብሶቹን የሚያጥብለት፣ የሚበላውን የሚያዘጋጅለት፣ እንዴት ዋልክ የሚለው ሰው ናፈቀው። በየቀኑ ማታ አልጋው ላይ ሲተኛ ማህሌት ስታለቅስ የነበረበት ክፍል ጥግ ይታየው ጀመር። ያኔ የደረሰባት በደል፣ የተናገራቸው ክፉ ቃላቶች በሙሉ በአእምሮ ውስጥ እንደ ጅራፍ ይገርፉት ነበር። አሮን አሁን ማህሌት ምን ያህል የቤቱ ምሰሶ፣ የህይወቱ ብርሃን እንደነበረች ተረዳ። ነገር ግን ረፍዶ ነበር። አንድ ቀን በከተማዋ መንገድ ላይ ሲጓዝ ማህሌትን ከሩቅ አያት። በጣም አምሮባት ፊቷ ላይ ሰላም ሰፍኖ ነበር። በፍጥነት እየሮጠ ሄደና ፊቷ ላይ ቆመ። ማህሌት፣ እባክሽን ይቅር በይኝ፣ ያለ አንቺ ቤቱ ቤት መሆን አቁሟል፣ ተመለሽልኝ እያለ በሰው ፊት ተንበርክኮ አለቀሰ። ማህሌት ግን በፍቅርና በእርጋታ አየችው። አሮን፣ እኔ ቀድመውኑ ይቅር ብዬሃለሁ። በውስጤ ምንም ቂም የለኝም። ነገር ግን አለችና መሬት ላይ ያለውን ትንሽ ድንጋይ አሳየችው። ይቅርታ ማለት የቆሰለውን ልብ ይፈውሳል እንጂ የጠፋውን እምነት አይመልስም። እኔ ካንተ ጋር ሳለሁ በጣም ብቸኛ ነበርኩ። አሁን ግን ለብቻዬ ብሆንም ሰላም አለኝ። እባክህ በሰላም ኑር ብላ ዞር ብላ ሄደች። አሮን መንገድ ላይ ቆሞ ስቅስቅ ብሎ እያለቀሰ ቀረ። የተከበራችሁ የቪዲዮ ተመልካቾች፣ ዛሬ ይህንን የነገርኳችሁ በምክንያት ነው። በሕይወታችን ውስጥ ከጎናችን ያሉትን የሚወዱንን፣ ስለ እኛ የሚጨነቁትን ሰዎች ዋጋ የምናውቀው ካጣናቸው በኋላ መሆን የለበትም። አንዳንዴ በውጭ ስራ፣ በጭንቀት ወይም በሌላ ነገር ተገፋፍተን የቅርብ ሰዎቻችን ልብ እንሰብራለን። የራሴ አይደለችም፣ የራሴ እኮ ነው፣ የት ይሄዳል ብለን የምናስበው ቸልተኝነት አንድ ቀን ሙሉ በሙሉ ሰርዞን ይሄዳል። ይቅርታ ሰዓቱ ሳይረፍድ፣ የሰው ልብ ሙሉ በሙሉ ሳይሰበር በፊት ሲጠየቅ ነው ውበት ያለው። ዛሬ ወንድምህን፣ እህትህን፣ እናትህን፣ አባትህን ወይም የህይወት አጋርህን እወድሃለሁ ማለትና ስላጠፋኸው ነገር ይቅርታ ለማለት አታቅማማ። መስታወት አንዴ ከተሰበረ በኋላ መልሶ ማጣበቅ አይቻልም። ታሪኩ ለእናንተ ምን አይነት ስሜት ፈጠረባችሁ? በህይወታችሁ ውስጥ እንደ አሮን የተጸጸታችሁበት ወይም እንደ ማህሌት የታገሳችሁበት አጋጣሚ አለ? ሀሳባችሁ በኮሜንት አጋሩኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ አስተማሪ ታሪክ እስክንገናኝ ፍቅር እና ሰላም ለእናንተ ይሁን። ቻው።